ሰላም እንዴት ናችሁ? የጀግኒት ቲዩብ ተከታታዮች፣ ዛሬ በዚህ ቪዲዮ ሁለት ታሪኮችን እናያለን። ስለ ልጆቿ ብላ የዓለም አስቀያሚ ስለተባለችው እናትና ከልጆቿ አባቶች አፍቅራ ልጆቿን ስለገደለች የእናት ማዕረግ ወይም መጠሪያ ስለማይገባት አንዲት ሴት እናያለን። አብራችን ቆዩ። መልካም ጊዜ ይሁንላችሁ። እንማርበታለን፣ እናትርፍበታለን። ክብር ለሚገባቸው ክብር እንሰጥበታለን። ይሄ ዩቲዩብ ቻናል። መልካም ቆይታ። የመጀመሪያ ባለ ታሪካችን ለሁሉም እናት ምሳሌ የምትሆን እናት ናት። ሜሪ አን ትባላለች። ባለትዳርና የአራት ልጆች እናት ናት። ሜሪ አን ትዳሯን እየመራችና ደስተኛ ቤተሰብ የነበራት፣ ነገር ግን በ32 ዓመቷ የአክሮሚሊ በሽታ ምልክቶች ማየት ጀመረች። ይህ በሽታ እጆችን፣ እግሮችን እና የፊት ገጽታዎችን በፈጣን ሁኔታ ባልተጠበቀ እድገትን የሚያሳይ በሽታ ነው። ይህ በሽታ ከእሷ ላይ ከጊዜ ወደ ጊዜ እየጨመረ መታየት ጀመረ። ይህን ባየችበት ጊዜም ከዶክተሮች ጋር ሄዳ በምታማክርበት ጊዜ በሽታው ሊታከም የማይችል እንዲሁም በተጨማሪ ከጊዜ ወደ ጊዜ የባሰ የሚሄድ መሆኑን ነገሯተኝ። ቆንጆና ውብ የሆነች ሴት ነበረች። ግን በዚህ ምክንያት የፊቷ ገጽታ ወደ ሌላ ቅርጽ ወደ መያዝ መጥቷል ማለት ነው። ይህንን ከቤቷ ሆና በጸጋ ተቀብላ እየኖረች ባለበችበት ጊዜ ሌላ ችግር ቤቷ ውስጥ ተፈጠረ። ጭራሽ የአራት ልጆች አባት ከ11 ዓመት የጋብቻ ጊዜያት በኋላ በሞት አጣችው። አሁን ችግሯ ከውበት ውጭ ሆኗልኝ። ውበቷ ሲበላሽ ያልተዋት ያልከዳት አብሯት ከጎኗ የነበረው ባለቤቷ በሞት አጣዋለች። ደጋፊዋ የነበረ። ከዛ በተጨማሪ ልጆቿ ህይወት በእሷ እጅ መሆኑ እርግጥ ሆኗል። ሁሉም ግዴታዎች የእሷ ናቸው። እናም ልጆቿን ለማኖር ጥሩ ገቢ ማግኘትም አለባት። ይህን ችግሯን ይዛ ልጆቿን ለማስተዳደር አልቻለችም። በፊቷ ባላት ገጽታ ደህና ገቢ ማምጣት አትችልም። ማንም ሰው ፈቃደኛ ሆኖ መቅጠር አይችልም። ስለዚህ ያመጣላት ሀሳብ ወይም ደግሞ ማድረግ የፈለገችው ሀሳብ ምንድን ነው? በእነሱ ጊዜ በእነሱ ሀገር በብሪቲሽ ማለት ነው የሴቶች ውድድር ነበረ። ማለትም እኛ እንደምናውቀው የዓለማችን አንደኛ ሴት ምናምን በመባል አይደለም። ሌላኛ ውድድር ደግሞ አለው። ይሄኛው ለየት ያለ ውድድር ነው። ማለትም የዓለማችን አስቀያሚ ሴት ውድድር የሚባል ነበረ። ያንን ውድድር መወዳደር አሰበች፣ ፈለገች፣ አደረገችው። በውድድሩ ከ200 ሰው በላይ ተወዳዳሪ ነበረው። ነገር ግን እሷን የሚበልጣት አልነበረም። የዓለማችን አስቀያሚ ሴት በመባል አንደኛ ወጣች። ለልጆቿ ስትል የዓለማችን አስቀያሚ የተባለች እናት ናት። ለልጆቿ ስትል ውበትን፣ ቆንጆ የነበረች ሴት ውበት የለሽም፣ አስቀያሚ ነሽ፣ አንቺ አታምሪም የተባለች ሴት ነች። እሷ ያን ጉዳዩ አልነበረም። ልጆቿን ማሳደግ ነበር የምትፈልገው። ልጆቿን ገቢ ማግኘት ነበር የምትፈልገው። ይህንን አስቀያሚ የሚለውን ውድድር አሸንፋ የዓለማችን አስቀያሚ ተብላለች። ለልጆቿ የከፈለችው መስዋዕትነት ነው አይደለም። እና በዓለም አደባባይ ላይ ወጥን አስቀያሚ ለመባል ይቅርና ከቤታችን ቁጭ ብለን ብዙ ኦፖርቹኒቲ እያለ ላለመስራት የምንታገል ብዙ ሰዎች አለን። እሷ ግን ሁሉንም ነገር አይታ የተሻለውን ገቢ ያገኝልኛል፣ ልጆቿ በደንብ ይጠቀማሉ ያለችውን አይታ ይህንን ውሳኔ ያወስናለች። ለልጆቿ የሚገባቸውን ነገር አድርጋላቸዋለች። ይህች እናት ክብር ይገባታል። ሌላኛው ባለ ታሪካችን ደግሞ እወዳዋለሁ ላለችው ሰው ብላ 2 ልጆቿን ለገደለች እናት ማለት ይከብዳል። የእናት ማዕረግ ለማይገባት፣ ምክንያቱም ያ የእናት ስፍስፍ የሚለው አንጀት የላትም። እንዲያው ሌላ ስያሜ ስለሌለ በዚህ ታሪክ ላይ አንዲት ሴት እያለን እናያለን ማለት ነው። ታሪኩ የሚጀምረው እንደዚህ ነው። አንዲት ወጣት ሴት ለፖሊስ ደውላ አንድ ጥቁር ሰው እሷን አስወጥቶ ልጆቿንና መኪናዋን እንደጠለፈ ተናገረች። ይህንን ጉዳይ የሰሙ ፖሊሶች እና ሙሉ የሀገሪቱ ነዋሪዎች እንዲሁም በጎ አድራጊዎች ልጆችን ለመፈለግ ተሰባሰቡ። የዚህ ታሪክ ባለቤት የሆነችው የ23 ዓመቷ ሱዛን ስሚዝ በጥቅምት ወር በ25ኛው ቀን በ1994 እንደ ኤሮፓውያን አቆጣጠር የተናገረችው ታሪክ የሚደንቅ ቀልብን የሚስብ እናም ሁሉም ትኩረት ነበረው ከነሱዛን ጋር በነበረው። እናም እሷ እንደተናገረችው ወደ ጓደኛዋ ቤት 2 ልጆቿን ማለትም የ3 ዓመቱ ሚካኤልን እና 1 ዓመት ከ2 ወር አሌክሳንደርን ከመኪና ኋላዋ ላይ አድርጋ እየተጓዘች ነበረ። የትራፊክ መብራት ቀይ ስላበራባት ስትቆም የማታውቀው ጥቁር ሰው እሷን አስወጥቶ ልጆቿን ይዞባት እንደሄደ ተናገረች። እናም ያገታትን ሰው ገጽታ፣ የፊቱን ገጽታ ልብስ ውስጥ ተናገረች። አሳይታለች። ምንም ያልተፈጠረ ሰውን ማለት ነው አሳይታለች። እሷ ባለችው
ፖሊሶችም የሰውየው እይታ ገጹ ይሄ ይመስላል ብለው ሳሉት ማለት ነው። ከዛም እሷና ሚዲያ ላይ ያወጣሉ። ከዛ በተረፈም ሱዛንና ዴቪድ ማለትም ባለቤቷ የልጆቻቸውን ላገተው ለተባለው ሰው በቲቪ መልእክት ያስተላልፉ ነበር። ለዛውም ለ9 ቀናት በሙሉ ለ9 ቀናት ፖሊሶች፣ ማህበረሰቡ፣ በጎ አድራጎት በሙሉ አብረው እየፈለጉ ነው። እነዚህ ልጆች ታግተዋል ወደ ተባለበት ቦታ እየሄዱ አካባቢው ላይ አሰስ ያደርጉ ነበረ። በቃ ሰው 2 ህፃናቶች ጠፍተው ተብሎ በጣም ድንጋጤ ውስጥ ነበረ። ሰዎቹ በጀምላ ነው የወጣው። ሚዲያው ትኩረቶቹ ወደ እነሱ ነበርና ይፈልጉ ነበር። ነገር ግን ፖሊሶች በሚጠይቋት ጊዜ የምትሰጣቸው መልሶች እርስ በርስ ይጻረኑ ነበረ። ከተጠቀሱትም ውስጥ ፖሊሶች እንድንጠራጠራት አድርገውናል ካሏቸው ውስጥም እሷ እየሄደችበት የነበረበት የተባለው ጓደኛዋ እንዳልነበር እና ሲጠይቋት የተወዛገበ መልስ መስጠት ነበር የምታደርገው። ሌላኛው ደግሞ ከትራፊክ መብራቱ ላይ ሌላ ሰው መኖር አለመኖሩን ሲጠይቋት አልነበረም ብላለች። እንደዛ ከሆነ ደግሞ የትራፊክ መብራት እንደማያበራ ላወቁ እየዋሸች እንደሆነ ገባቸው። ብዙ ነገር ካደረገች በኋላ ብዙ ጥያቄዎች ከቀረቡባት በኋላ ብዙ መንገላታቶች ከሆኑ በኋላ በ9ኛው ቀን አመነች። ልጆቿን ከኋላ ወንበር አስራን በአቅራቢያቸው ካለው ወንዝ እንዳሰመጠቻቸው አመነች። ነገር ግን ሌላኛውና ትልቁ ጥያቄ ለምን እንዳደረገችው ፖሊሶች መጠየቅ ነበረባቸው። ጠየቋት። የመለሰችው መልስ ወይም ደግሞ የጻፈቻቸው ነገሮች ነበሩ። አንዳንድ ቦታም የተገኙ ነገሮች ነበሩ። የተገኙትም የተናገረችው የሚለው የሆነ ሰው እንደወደደች እና ልጆች እንደማይፈልግ ስለነገራት መሞት ፈለገች። ነገር ግን ልጆቿ በእንጀራ እናት እንዲያድጉ ስላልፈለገች አብረውኝ ሙቱ ብላ ወደ ባህር እንደወሰደቻቸው ተናገረች። ከዛ ከባህር ከሄዱ በኋላ ልጆቹ ሰመጡ፣ እሷ ተረፈች። እንደዛ ነው ማሳመን አይነት አስተያየት ነው የተናገረችው። ትኩረት አይሰጥም ይሄን አለችው። ግን ሌላ ነገሮች ሲታዩ፣ ሌላ ደብዳቤዎች እዚህ ላይ ምስሉ ላይ እንደምታዩት ደብዳቤዎች ሲታዩ ምንድነው የሆነው? ሌላ ሰው ልኮላታል መልእክት። ምን ይላል? ልጆች ጋር መኖር አልፈልግም፣ ልጆች እንደማይፈልግ፣ ልጅ ካለው ሰው ጋር መኖር እንደማይፈልግ የሚያመላክቱ ነገሮችን ተገኝተዋል። የማስረጃዎች እነዛ ነገሮች ነው እና ከዛ ሰው ጋር ለመኖር ሲባል ልጆችን ልገደለቻቸው ነግሯል። ከዛ በኋላ እሷ ነበረ ይህንን ያደረገችው የማይፈልግ ሰው ጋር አብራ ለመኖር ስትል እነዚህን ለማየት የሚያሳሱትን ክፉና ደጉን ለይተው የማያውቁትን የእናትና የአባት ከለላ ላይ የሚያስፈልጋቸው ልጆች በራሷ አምጣ የወለደቻቸው አስነዋሪ ናት። ህይወታቸውን አጥተዋለኝ። ተያዘች። እጇን መዛው ስለሰጠች ወዲያውኑም ስላመነች የፍርድ ቤቶች ዳኞች ለሱዛን የቅጣት መቅለያ ካለሽ ምናምን ብለው ሰጧተኝ እድል። ምንድነው ያለችው? 2 የቅጣት ማቅለያን ተናግራለች። አንደኛው ምንድነው የምትለው? የድሮ የእንጀራ አባቷ ትንኮሳ እንደሚያደርግባት ተናግራለች። ሌላኛው ደግሞ የአይምሮ በሽታ እንደሆነች እና ምንም ብዙ ነገርም ጤነኛ እንዳልሆነች ነው የተናገረችው። ይህንን አይተው ዳኞችም በሁለት የነፍስ ግድያ ላይ ከሱዛን ላይ የእድሜ ልክ እስራት እንድትቀጣ ወስነዋል። ይህንን ያደረጉት ዳኞቹ። ነገር ግን አሁን በ2024 ህዳር ወር ላይ ከ30 ዓመት አካባቢ 30 ዓመት ገደማ ይሆናል አካባቢ ለፍርድ ቤቱ የይቅርታ ደብዳቤ ያስገብታ ነበረ። ነገር ግን የእሷን ሞዴል እስረኛ እንዳልነበረች ከፍርድ ቤትና ከእስር ቤት መዛግብት መረጃ ወጡባታል። በተጨማሪ ደግሞ ለእሷ ይቅርታ ለመጠየቅ እነዚህ ማስረጃዎች እንዳሉ ሆኖ ግን እሷ በድላቸዋለች ወይ ምናምን የሚባሉትን ሰዎች ቁጭ ብለው በቪዲዮ ዳኝነት እንዲከታተሉ ተደርጎ ነበርና እነሱም ይቅርታ መጠየቅ አለባት፣ እነሱም ይቅርታውን መቀበል አለባቸው። ከዛ በኋላ ከሆነ ነው ሌላውን ነገሮች ይቅርታ ደብዳቤዋ የሚቀበሉ ማለት ነው ዳኞቹ። ሌላኛው ሱዛን እስር ጊዜዋ ላይ እያለች ብዙ ሪካርዶች ተይዘውባት ነበር። ከነዛም ውስጥ ከ2 እስር ቤት ጠባቂዎች ጋር ያልተገባ ግንኙነት እንደነበራት እና በዚህ ምክንያት እነሱ ከስራቸው እንደተባረሩ የሚያሳዩ መዛግብቶች ነበሩ። ሌላኛው ደግሞ ተጨማሪ አደንዛዥ እጽ እንደምትጠቀም ተነግሮባታል። ይህም ከፋይሏ ጋር የተገናኘና የተያያዘ ነበረ።
የሚደረግለት ማህበረሰብ አንዱ ወይም ይቅርታ የሚያደርግላት ወይም እሷ ይቅርታ መጠየቀው ወይም የሚያደርግላት ማለት ነው አንዱ የድሮ ባለቤቷ የልጆቹ አባት የነበረው ዴቪድ ሲጠየቅ እንዲህ ነበር ያለው። በሰራችው ወንጀል ላይ ምን ያህል ማህበረሰቡ ላይ ጉዳት እንዳደረሰች እሷ አታውቅም ነው ያለው በአጠቃላይ። ስለዚህ እሷ ከዚህ ማህበረሰብ ጋር እንዳትቀላቀል የቻል ያቅሜን ነው ማደርገው ነው ያለው። ከማህበረሰቡ ጋር ለመቀላቀል ብቁ አይደለችም። ከዛም ወጥ ገብታ አልተማረችም። ስለዚህ ይሄን ነገር እቃወማለሁ፣ ከማህበረሰቡ ጋር አላቀላቅላትም፣ ይቅርታ አላደርግላትም ብሎ ፋይሉ ለአሁኑ ተዘግቷል። ለቀጣይ ደግሞ ከ2 ዓመት በኋላ ይቅርታ ከጠየቀችው ደግሞ ይቅርታ አድርጋ ከገባች እንደገና ድጋሚ ይታይላታል ማለት ነው። ምናልባት ልጆቿ ላይ እንዲህ ቆራጥ ወንጀል እንድትሰራ ማንም ሰው ላይ እንዲደረግ የማይፈልገው እንድታደርግ ያደረገችበት ምናልባት ሌላ ተያያዥ ያስተዳደግ ችግሮች እንደነበሩና የሚያሳዩ አንዳንድ ነገሮችም ተገኝተዋል። እቺ ሴትዮ ከእድገቷ ጀምሮ ችግር ነበረበት ማለት ነው። ያን ችግሯን መጨረሻ ላይ ማህበረሰቡ ወይም የዓለም ሕዝብ የማይረሳውን ታሪክ እንድናውቅ ያደረገች ማንም ሰው ባያውቀው ወይም ደግሞ ተደረገ ባይባል ደስ የሚል ታሪክ ነው። ይሄ ምንም በቃ ደስ እንኳን ሰማነው የሚያስብል ነገር የማይሆን ስለሆነ ይህን ታሪክ እንድንሰማ ተደርገናል ማለት ነው በእሷ ባልተገባ ተግባር። ሌላኛው ነገር ደግሞ ምንድነው ባለቤቷ ማለትም የድሮ ባለቤቷ ዴቪድ ማግባት ያለበትን ሰው በትክክል ባለማወቁ ለልጆቹ ሞት ተጠያቂ ሆኗል። የእድሜ ልክ ጸጸት ገጥሞታል። ማህበረሰቡ እንዲከፋና ሰማት የሌለበትን ታሪክ እንዲፈጸም ሆኖበታል ማህበረሰቡም ላይ ማለት ነው። አሁን እሷ የ52 ዓመት እድሜ ሴት ነች። ምንም ጥቅም የሌለው ኑሮ በቁም መቀጠል አይነት ህይወት ነው እየኖረች ያለችው። ከዚህ በተረፈ ሌላኛው ሁሉ ነገር እንደተቀለለ ነው። በተጨማሪ ደግሞ ከምንም እና ከማንም በላይ ግን የሚያሳዝኑ እነዛ የዋህ ህፃናት ነገ ጥሩ ነገር ይሰራሉ፣ ወደፊት ተስፋ ይኖራቸዋል ተብለው የሚገመቱ ህፃናቶች በዛ በለጋ እድሜያቸው ነጭታቸው ደግሞ ከምንም ከየትም በላይ ያሳዝናሉ። የዚህ ቪዲዮ መልእክታችን ሁላችንም ለልጆቻችን የሚገባቸውን ኃላፊነት መወጣት አለብን የሚል ነው። አብራችን ስለቆዩ እናመሰግናለን። ለሁሉም እናቶች ክብር ይገባል። መልካም ጊዜ